የአንድ ሴት ታሪክ ነው። ቅዱስ ገብርኤል ያደረገላት ክፉ ቀን የገጠማት ሁሉ ቀን ፋሲካ ያለ መስሏት ስትበላ ስትጠጣ ወደ አውሮፓ ሄዳ ዱባይ ሄዳ ስትዝናና የኖረች አያችሁ። አንዳንድ ጊዜ ደስታችንን በልክ ብናደርገው መልካም ነው። እውነት ሐሰት እና ይገርማችኋል። እቺ ሴት እዚህ መርካቶ ላይ ገበያ አዳራሽ ያላት ሴት ናት። እግዚአብሔር በልጅ ባርኳታል። ቆንጆ ትዳር ሰጥቷታል። የሰማችሁ ነው። ለስሙ ግን ኦርቶዶክስና ክርስቲያን ናት። በቃ መዝናና ስትፈልግ ከሀገር ውጭ ሄዳ ተዝናንታ ትመጣለች። መቼም ኢትዮጵያዊ ታውቃላችሁ፣ ትንሽ ሳንቲም ካጠራቀመ ዱባይ አሸዋ ላይ ፎቶ ተነስቶ ነው የሚመጣው አይደለም። የሆነች ብጣቂ ነገር ይለብስና ዱባይ ፎቶ ተነስቶ ይኸውና ይላል። እየሰማችሁ አይገርም? ላሊበላን ሄዶ ያላየ ወጣት፣ ጎንደር ፋሲለደስን የማያውቅ ታሪኩን የማያውቅ አክሱምን የማያውቅ ሄዶ በቃ ይገርም አዋራ ላይ እንዲህ ለአሸዋ ጥሩ አሸዋ አለ። እኔ ጠቁማችኋለሁ። ይገርማችኋል። እግዚአብሔር ከሁላችን ጋር ይሁን። እንዲህ ሆና የምትኖር ሴት ናትና አንድ ቀን ምን ሆነች መሰላችሁ? ትታመማለች። ምን ትላለች? ጤናዋ እየቀነሰ መጣ። አያችሁ፣ ተናግሬዋለሁ። አንድ ወዳጄ ሐዋሳ ከሚባል ከተማ በስልክ ይደውልልኝና አባ የሀብት መጠኔ ሲጨምር ጤና የቀነሰ ምን ይሻለኛል ብሎኛል። የሰማችሁ ነው አይደል? አዎ፣ የሰው ገንዘቡ ባለበት ልቡ በዛ ይኖራል ያለው መጽሐፍ ለዛ ነው። ትንሽ ሀብት ሲኖር ቤት አካል ፍራሽ ላይ ይኖራል። አንተ ደግሞ ያለች ያስቀመጥካት ፖስ ላይ ነው ሄደምታል። ሰላም የለም። የተንጣለለ ቪላ ውስጥ የጎጆ አክል አይሞቅም። ለብሰህ ይበርዳል፣ በልተህ ይርባል። የአበባ ምንጣፍ ላይ ተኝተህ ግን እንቅልፍ የለም። አያችሁ፣ ይህ እኮ ክስረት ነው ወገኖች። እና ይህቺ ሴት አንድ ቀን ጤናዋ እየቀነሰ መጣ። አታውቀውም ህመሟን። ብቻ ሰውነቷ ይከሳል፣ ሰውነቷ ይጠቁራል። ምን ሆነሻል ይሏታል ሰዎች ሁሉ። ልክ አይደለም ፊትሽ፣ ምን ሆነሻል ይሏታል። እና ቆይ እስቲ ሰው ሁሉ እንዲህ ይለኛል፣ እኔም ውስጤ ልክ አይደለም ልታ ያለችና ሄዳ ተመረመረች። ሁሉን ምርመራ አደረገች። ምንም የለባትም፣ ግን ያማታል። የሰማችሁ ይናል። እሷ ያማታል። በሐኪም ደረጃ ግን ህመሙ አልታወቀም። አሁንም በሌላ ጊዜ ህመሙ እየጨመረ መጣ። ገንዘብ ስላለ መቼም በምን መንገድ አለ ነው የምትሉት እናንተ ትላላችሁ። በሰማይ የሰማዩ መንገድማ በገንዘባችሁ መቼ አገኛችሁበትና ከታወቀበትማ በገንዘብ የሚጸደቅበት ነበር። አላወቅንበትም እንጂ ሄደችና ባንኮክ ነው ምናምን የሚባል ሀገር ታከመች። እዛም ምንም የለብሽም አሏት። አሁን የሆነ ሀገርም ሄደች፣ እንደዛ ታከመች። ምንም የለብሽም አሏት። ኢትዮጵያ መጣችና እንጦጦ ኪዳነ ምህረት፣ የእንጦጦዋ ንግስት ኪዳነ ምህረት ተወዷታላችሁ? የራማዋን ንግስት ኪዳነ ምህረትን ተወዷታላችሁ? ማናት የራማ ወካላችሁኝ? በኋላ አወራላችኋለሁ። እግዚአብሔር ከሁላችን ጋር ይሁን። እና ኪዳነ ምህረት መቼም ልጆቿ እኛን በዘርፋፋ ቀሚሷ እኮ ሽፍን አርጋ እኮ ነው ያዘችን። ክፉ ቀንን ልታሳልፈን የመከራውን ዘመን ኪዳነ ምህረት እኮ ነው ያሳለፈችልን አይደለ? ዛሬም እየከለለችን ያለች እኮ አንድ አዛኝቷ ስላለች ነው ከኛ ጋር። እና እንጦጦ ሄደችና ምን ብላ ጸለየች መሰላችሁ? ኪዳነ ምህረት አለቻት፣ እኔ ማሪኝ ብዬ አለምንሽም፣ በሽታዬ ምን እንደሆነ ግን ግለጭልኝ፣ ለሚጠይቀኝ ሰው በዚህ በሽታ እኔ ታመምኩት እንኳን ልበል አለች። አያችሁ፣ ግማሹ መድኃኒት ፈልጎ፣ ሌላው ደግሞ በሽታውን ማወቅ ፈልጎ ሄዶ ይሄዳል ቤተክርስቲያን። ለመነቻት፣ ተማጸነቻትና ከእንጦጦ ስትመለስ አንድ የሆነ ክሊኒክ ነገር ታነብና ቆይ ማን ያውቃል እዚህ ገብቼ ብታይትልና ዶክተር ያመኛል ሙሉ ምርመራ ማድረግ ፈልጋለሁ ትልና ምርመራ ስታደርግ ዶክተሩ መንገር ይፈራና ያስተዛዘነ ብዙ መኩራት ብዙ ነገር ብሎ ያው ታውቃላችሁ ብሬኖሽ አርጎ ነው አይምሯችሁን በጣም መጀመሪያ በደንብ ይጠብቅላችኋል አይደል? ከዛ በኋላ ምን አላት መሰላችሁ? ባለቤት አለሽ? አዎ። ልጆች ወልደሻል? አዎ። አሁን የምነግርሽ ነገር በቃ ራስሽን ትሪት ማድረግ ነው የሚጠበቅብሽ። በደምሽ ውስጥ ካንሰር የሚባል ነገር አለ አላት። ምን አለ አላት? በሰዎች ከመውደቅ ይጠብቃችሁ፣ ታማችሁ ባልጋ ከመውደቅ ይጠብቃችሁ። በጣም አዘነች፣ ራሷን ሳተች፣ ወደቀች። ጠበቃት ዶክተሩ ራሷን እስከምትነቃ ድረስ። የባለቤትሽን ስልክ ስጭኝ አላት።
የባሏን ስልክ በአፏ ነገረችው። ደወለላትና እንዲህ ያለ ቦታ ሚስት ሕክምና ቦታ ትንሽ አሟታልና ድረስላት አለው። ከሚሰራበት መርካቶ እየሮጠ መጣና ሲያይ ሚስቱ ታለቅሳለች፣ ታነባለች። ምንድነው የተፈጠረው? በል ቁጭ በል፣ ከዚህ በኋላ አስታማት፣ መድኃኒት ትጀምር፣ ኬሞቴራፒ የሚባል ሕክምና አለ፣ ይሄንን ታርግ ብሎ ነገረው። ምንድነው? ደም፣ የደም ካንሰር። አቤት እግዚኦ! ሰምተን ማናቃቸው መሬት ተነስቶ ጤነኛው ሰው ፌል አረገ ሲባል እንሰማለን። በአልጋ ላይ ወደቁትን አማኑኤል ይማረልን። እና ይገርማችኋል ባለቤቷ